ሲንደሬላ ከረጅም ዓመት በፊት በአንድ በርቀት በምትገኝ ግዛት ውስጥ ሲንደሬላ የምትባል አንዲት ወጣት ልጅ ትኖር ነበር። ሲንደሬላ ደግ፣ የዋህ እንዲሁም እንደ ጨረቃ የሚያበራ ፈገግታ ያላት ቆንጆ ልጅ ነበረች። ሲንደሬላ በፍቅር የተሞላ ልብ የነበራት ቢሆንም እጣ ፈንታ ግን ለሲንደሬላ ደግ አልነበረም። እናቷ በልጅነቷ የሞተችባት ስትሆን ከጨካኝ የእንጀራ እናቷ ጋርም ትኖራለች። የሲንደሬላ የእንጀራ እናት የራሷ ሁለት ሴት ልጆች የነበሯት ቢሆንም በሲንደሬላ ውበትና ደግ ልብ በጣም ትቀና ነበር። በዚህም ምክንያት ሲንደሬላን ታሰቃያት ነበር። የቤቱን ሥራ በሙሉ ሲንደሬላን ታሰራት፣ አሮጌና የተቀዳደዱ ልብሶችንም ታስለብሳት ነበር። የምትመገበው ምግብ ራሱ የእንጀራ እህቶቿን ትርፍራፊ ብቻ ነው። በተመሳሳይ መልኩ የሲንደሬላ የእንጀራ እህቶች እጅግ ውድና በቀለማት የተዋቡ ልብሶችን የሚለብሱ እንዲሁም በቅንጦት የሚኖሩ ናቸው። ሲንደሬላ እንደዚህ አይነት መጥፎ ሁኔታ ውስጥ እንኳን ብታልፍ ሁልጊዜ ደግና አስተዋይ ነበረች። ለእንጀራ እናቷና ለእንጀራ እህቶቿ መልካምና ታዛዥ ልጅ ነበረች። ሲንደሬላ በአትክልት ስፍራ ውስጥ እንደመሆን የሚያስደስታት ነገር የለም። ከወፎች ጋር ማውራት፣ ከእንስሳት ጋር መጫወት ያስደስታታል። የሲንደሬላ ብቸኛ ጓደኞች የአትክልት ስፍራውና እንስሳቶቹ ብቻ ናቸው። ከዕለታት አንድ ቀን ከቤተ መንግሥት ዘንድ አንድ አስደሳች ዜና ተሰማ። የግዛቱ ልዑል ቆነጃጅት የሚገኙበት ትልቅ የዳንስ ዝግጅት በቤተ መንግሥት ውስጥ አዘጋጀ። በግዛት ውስጥ የሚገኙ ቆነጃጅቶችን በሙሉ ወደ ድግሱም ጋበዘ። ይህ የተሰማው ዜና የግዛቱን ሰዎች በሙሉ አስደሰተ። የሲንደሬላም የእንጀራ እህቶች በነገሩ እጅግ ተደሰቱ። ለዝግጅቱም የሚለብሱት ልብሶችን በመምረጥ እንዲሁም እንዴት መደነስ እንዳለባቸው መማር ጀመሩ። ሲንደሬላም የእንጀራ እህቶቿን እያየች የሐዘን ፈገግታ ፈገግ አለች። የእንጀራ እናቷንም በዝግጅቱ ላይ መገኘት ትችል እንደሆነ ጠየቀቻት። የእንጀራ እናቷም እጅግ በመቆጣት በያርፈይ ስራሽን ስሪ፣ አንቺ ሄደሽ ቤቱን ማን ሊያጸዳ ነው አለቻት። ሲንደሬላም ዝግጅቱ ላይ መገኘት ባለመቻሏ ልቧ ተሰበረ፣ እጅግም አዘነች። የማይደርስ የለምና የዝግጅቱ ቀን ደረሰ። የሲንደሬላ የእንጀራ እህቶችና የእንጀራ እናት ወደ ቤተ መንግሥት ሄዱ። ሲንደሬላ ግን ለብቻዋ ቤት ውስጥ ቀረች። ሲንደሬላ ወደ ድግሱ መሄድ ባለመቻሏ በመከፋቷ ምርር ብላ አለቀሰች። በልቧም እናቴ ባትሞትብኝ ኖሮ ይሄን እኔም በዝግጅቱ ላይ ይገኝ ነበር አለች። እናቷም የነገረቻት አስማተኛዋ የተረት እናት መጥታ እንድትረዳት ተመኘች። ወዲያውም በሚያስደነግጥ ሁኔታ ሲንደሬላ የነበረችበት ክፍል በብርሃንና ደስ በሚል ድምፅ ተሞላ። የተረት እናት በሲንደሬላ ፊት ቆመች። የተረት እናትም ሲንደሬላን ለምንድን ነው የምታለቅሺው አለቻት። ሲንደሬላን በድግሱ ላይ መገኘት እንደምትፈልግና የእንጀራ እናቷ እንደከለከለቻት ለተረት እናት ተናገረች። የተረት እናትም ፈገግ ካለች በኋላ አትጨነቂ የኔ ልጅ፣ እኔ ወደ ድግሱ ወስድሻለሁ ብላ እጇን ማንቀሳቀስ ጀመረች። የዚህን ጊዜ አሮጌና የተቀዳደዱ የሲንደሬላ ልብስ ወደ ቆንጆና አዲስ ልብስ ተቀየረ። በጣም ቆንጆና የተለየ የመስታወት ጫማንም ለበሰች። በመቀጠልም የተረት እናት በአትክልት ስፍራ ውስጥ የሚገኘውን ዱባ ወደ ትልቅና ቆንጆዬ ሰረገላ ቀየረችው። አይጦቹንም ወደሚያማምሩ ፈረሶች ቀየረቻቸው። አሁን ሲንደሬላ እንደ ልዕልት ሆና ወደ ቤተ መንግሥት ግብዣ መሄድ ትችላለች። ሲንደሬላም ወደ ግብዣው ከመሄዷ በፊት የተረት እናቷ ልጄ፣ ይህ አስማት የሚሰራው እስከ ሌሊቱ 6 ሰዓት ብቻ ነው። ከሌሊቱ 6 ሰዓት በኋላ አስማቱ ይጠፋል። እናም ወደ አሮጌ ልብስሽ ትመለሻለሽ አለቻት። ሲንደሬላም የተረት እናቷን አመስግና ወደ ግብዣው ሄደች። ልክ ወደ ድግሱም እንደደረሰች ሁሉም ሰዎች በሲንደሬላ ውበት ተደነቁ። ልዑሉም ሳይቀር በሲንደሬላ ውበት ተደነቀ። ወደ ሲንደሬላም ተጠግቶ አብረው እንድትደንስ ጋበዛት። ልዑሉም ሲንደሬላን ወደዳት። ከሷ ውጪ ከሌላ ከማንም ጋር አልጨፈረም። አብረው ብዙ ጨፈሩ። ሲንደሬላም ልዑሉን ስለወደደችው በደስታ አብረው ብዙ ጨፈረች። ሰዓቶችም ነጎዱ። ከሌሊቱ 6 ሰዓት ሊሆን ትንሽ ደቂቃ ብቻ ቀረ። የዚህን ጊዜ ሲንደሬላ ቀና ብላ በቤተ መንግሥት ውስጥ ያለውን ትልቁን የግድግዳ ሰዓት ተመለከተች። ከሌሊቱ 6 ሰዓት ሊሆን ነው። የተረት እናቷ የነገረቻት ነገር ትዝ አላት። እየሮጠችም ከቤተ መንግሥት ወጥታ ሄደች። በጣምም እየሮጠች ስለነበር የአንድ እግር የመስታወት ጫማዋን በቤተ መንግሥት ትታ ሄደች። ሲንደሬላም 6 ሰዓት ከመሆኑ በፊት ቤቷ ደረሰች። ልዑሉም ሲንደሬላ ሳትሰናበተው እየሮጠች በመሄዷ ግራ ተጋባ። በማግስቱም ልዑሉ ከሲንደሬላ ፍቅር ይዞ ስለነበር በከተማው ሁሉ ሲንደሬላን ለመፈለግ ቆርጦ ተነሳ። ከሲንደሬላም የወደቀባትን አንድ እግር ባለመስታወት ጫማ በመያዝ መፈለጉን ተያያዘው። በግዛቱም ውስጥ እያንዳንዱ ቤት እየገባ ቆነጃጅቶቹን የመስታወቱን ጫማ እንዲሞክሩት አደረገ። ነገር ግን የመስታወቱ ጫማ ለማንም ሊበቃ አልቻለም። በስተመጨረሻም ልዑሉ ወደ ሲንደሬላ ቤት ደረሰ።
የሲንደሬላም የእንጀራ እህቶች ልዑሉን በደስታ ወደ ቤታቸው አስገቡት። ከዚያም ተራ በተራ የመስታወት ጫማውን ለማድረግ መታገል ጀመሩ። ቢሆንም እግራቸው ትልቅ ስለነበር ሊበቃቸው አልቻለም። ሲንደሬላም ተደብቃ የሚሆነውን ነገር ትመለከት ነበር። ልዑሉም ተስፋ ቆርጦ ከቤቱ ሊወጣ ሲል ሲንደሬላ ደፈር ብላ ወደ ንጉሱ በመቅረብ ልዑል ወይ እኔ ልሞክረው አለችው። ልዑሉም ፈቀደላት። ሲንደሬላም የመስታወቱን ጫማ ስትሞክረው ጫማ በሚያስገርም ሁኔታ ልኳ ነበር። ልዑሉም ሲንደሬላን ተመለከታት። ለብዙ ቀን የጠፋችበትን ፍቅሩን በማግኘቱም ተደሰተ። የሲንደሬላ የእንጀራ እህቶች በጣም ተገረሙ፣ እንዲሁም በጣምም ተበሳጩ። ነገር ግን ለእሷ ክፉ ቢሆኑም ሲንደሬላ አልተናደደችባቸውም። ይልቁኑ ደግነት በዓለም ላይ ከሁሉ በላይ አስፈላጊ እንደሆነ ስላመነች ይቅር አለቻቸው። በስተመጨረሻም ሲንደሬላ ልዑሉን አግብታ የደስታ ሕይወትን መኖር ጀመረች።